ምግብ ከበሉ በኋላ ገላም መታጠብ ለትርፍ አንጀት በሽታ ያጋልጣልን? ዛሬ ስለዚህ ጉዳይ የምናብራራ ይሆናል። እኔ ዶክተር መሐመድ አወል አህመድ ነኝ ከአሚን አጠቃላይ ሆስፒታል የጠቅላላ ቀዶ ሕክምና ስፔሻሊስት። ትርፍ አንጀት የምንለው በትልቁ አንጀት ቅጥያ ሆና ያለች በእንግሊዝኛው አጠራር አፔንዲክስ የምንላት የሰውነታችን ክፍል ናት። ጥቅሙም የሰውነት መከላከል ይሆናል ብሎ የሚታሰብ እንጂ ሌላ የጎላ ጥቅም አይታይም። ትርፍ አንጀት በሽታ በአማርኛ የምንለው በእንግሊዝኛው አኪዩት አፔንዲሳይቲስ የምንለው የዚች የሰውነታችን ክፍል መቁሰል ትርፍ አንጀት በሽታ እንለዋለን። በተገቢው ሁኔታና በተገቢው ሰዓት ህክምና ካልተደረገለት እስከ ሞት የሚደርስ ሪዛልት ሊያመጣ ይችላል ወይም እስከ ሞት ሊያበቃ ይችላል ማለት። መግቢያችን ላይ እንዳነሳ ነው ምግብን በልቶ ገላ መታጠብ ትርፍ አንጀት ያመጣል ወይ ብለናል። በህክምና እስካሁን ባለው ጥናት ምግብን በልተን እንቅስቃሴ ማድረግ ወይም ገላችንን መታጠብ የትርፍ አንጀትን በሽታ እንደሚያመጣ ምንም ማስረጃ የለም። ትርፍ አንጀት የሚመጣው የትርፍ አንጀቷ መቁሰል ሲመጣ ነው። የትርፍ አንጀት መቁሰል ደግሞ የሚከሰተው ትርፍ አንጀቷ በሰገራ ወይም አካባቢው ባሉ ንፋፊቶች በእንግሊዝኛው ሊምፍ ኖድ የምንላቸው እብጠት ወይም ደግሞ ሌላ እጢ ላይክ እንደ ካንሰር ያለ ሲዘጋውና ትርፍ አንጀቷ መቁሰል አደጋ ሲደርስባት ትርፍ አንጀት ያዘው ብለን ሰውየውን ማውራት እንችላለን ማለት ነው። ስለዚህ ምግብን በልቶ ገላን መታጠብ ወይም እንቅስቃሴ ማድረግ ለትርፍ አንጀት እንደሚያጋልጥ ምንም አይነት የህክምና ማስረጃ ወይም ሳይንቲፊክ ኤቪደንስ የለም። ትርፍ አንጀት ዋናውና ትክክለኛው ህክምናው ኦፕሬሽን። ስለዚህ የዚህ አይነት ምልክት ያለባቸው ሰዎች ወደ ህክምና መምጣት ከተለመደው የትርፍ አንጀት ምልክቶች ውስጥ ማቅለሽለሽ፣ የምግብ ፍላጎት መቀነስ፣ እምብርት አካባቢና በቀኝ በኩል የታችኛው ክፍል ላይ የሆድ ህመም ነው። ይህንን ምልክት ያለው ሰው ወደ ህክምና ማዕከል ሄዶ ተጨማሪ የደምና የአልትራሳውንድ ምርመራዎችን አድርጎ ከተረጋገጠ ዋነኛውና ትክክለኛው የህክምና ሂደት የሚሆነው ኦፕሬሽንና እስከ መጨረሻው መዳን የሚችል በሽታ ነው።